ግዙፉ የአፍሪካ ድግስ የአፍሪካ ዋንጫ ትናንት ተጀምሯል። እንደ አውሮፓውያን አቆጣጠር በ2022 በኳታር ዓለም ዋንጫ ታሪክ የሰራችውና ለአፍሪካ እግር ኳስ አዲስ ተስፋ የሆነችው ሞሮኮ ይህንን ታላቅ አህጉራዊ ድግስ እያስተናገደች ትገኛለች። 35ኛው የአፍሪካ ዋንጫ ከመደበኛ የእግር ኳስ ውድድርነት አልፎ አፍሪካን በዓለም አደባባይ ያላትን ገጽታ የምትቀይርበት ታላቅ መድረክ እንደሚሆን ይጠበቃል። ይህ ውድድር ከዚህ ቀደም በአህጉሪቱ ካየናቸው ውድድሮች በውድድር ሰሌዳ፣ በቴክኖሎጂ አጠቃቀም፣ በተሳታፊዎች ስብጥርና በፖለቲካ ትርጉም እጅግ የተለየ መሆኑ የዓለምን ትኩረት ስቧል። የካዛብላንካ፣ የራባትና የታንጅር ስታዲየሞች ቀለማቸውን አድሰው አፍሪካውያን ወንድሞቻቸውን እጆቻቸውን ዘርግተው ተቀብለዋል። አፍሪካ ዋንጫ በለመድነው የጥርና የካቲት ወር ወይም ደግሞ በቅርብ ዓመታት በተሞከረው የሰኔና ሐምሌ ወር ከመመልከት ይልቅ ዘንድሮ የምንመለከተው ከገና እና ከአውሮፓውያን አዲስ ዓመት በዓላት ጋር ተያያዥ ነው። ይህ የጊዜ ለውጥ የመጣው ፊፋ በአሜሪካ፣ ካናዳና ሜክሲኮ የሚስተናገደው አዲሱና ግዙፉ የሀገራት የዓለም ዋንጫ በሰኔ ወር 2025 የሚደረግ በመሆኑ ነው። አፍሪካውያን ተጫዋቾች ያለ እረፍት ውድድሮችን እንዲያከናውኑና የአውሮፓ ክለቦች ተጫዋቾች ለመልቀቅ እንዳያቅማሙ በማሰብ የአፍሪካ እግር ኳስ ኮንፌዴሬሽን ውድድሩ ወደ አውሮፓውያን የክረምት ወቅት አሸጋግሮታል። አብዛኛዎቹ የአውሮፓ ሊጎች ለክረምት እረፍት በሚዘጉበት ወቅት መደረጉ የዓለምን እግር ኳስ ቤተሰብ ትኩረት ሙሉ በሙሉ በሞሮኮ ስታዲየም ላይ እንዲሆን ታላቅ ዕድል ይፈጥራል። ከዚህ ባሻገር ተጫዋቾች ረጅም የውድድር ዘመን ድካም ሳይጫናቸው በከፍተኛ የአካል ብቃት ላይ ያሉ የሚሳተፉበት በመሆኑ የዘንድሮ ውድድር በቴክኒክና በፍጥነት እጅግ የላቀ ተመልካችና ሳቢና ማራኪ እንደሚሆን ይገመታል። ሞሮኮ ይህን ውድድር እያስተናገደች አለችው ከፖርቹጋል፣ ስፔን ጋር በመሆን ለምታዘጋጀው የ2030 የዓለም ዋንጫ እንደ አንድ ትልቅ የብቃት መመዘኛ በመቁጠር ነው። እናም ዝግጅቱ ከአፍሪካ ደረጃ የዘለለና ከአውሮፓ እኩል የሚስተካከል መሆኑን በመክፈቻው ዕለት ተመልክተናል። በታሪክ ለመጀመሪያ ጊዜ ደጋፊዎችና ተጫዋቾች ከአንዱ ከተማ ወደ ሌላኛው በመሸጋገር አድካሚ የአውቶቡስ ወይም ውድ የአውሮፕላን ጉዞ አይጠየቅባቸው። በሰዓት ከ300 ኪሎ ሜትር በላይ የሚዘገዘግና የአፍሪካ በኩራት የምትጠራው አልቡራቅ የተሰኘው ፈጣን ባቡር ታንጅርን ከካዛብላንካ ራባትን ከማራካሽ በደቂቃዎች በማግኘት የመጓጓዣ ችግርን ቀርፏል። በ2021 እንደ አውሮፓውያን አቆጣጠር ካሜሩንና በ2023 እንደ አውሮፓውያን አቆጣጠር በኮትዲቯር ባስተናገዱት ውድድሮች ላይ ይስተዋሉ የነበሩት የትራንስፖርት መሰል ተጓዳኝ በሞሮኮ በመቀረፋቸው የካፍ ኦንላይን መረጃ ያስነብባል። ስታዲየሞችም ቢሆኑ በዘመናዊ ቴክኖሎጂ ታገዙ ለተመልካች ምቹ ወንበሮች ያሏቸውና ከአውሮፓ እኩል የቪዲዮ ረዳት ዳኝነትና የግብ መስመር ቴክኖሎጂ የተገጠመላቸው መሆናቸው ውድድሩ በአውሮፓ ጥራት አስቀምጧል። የሜዳዎቹ ጥራት በተለይም ኳስን መሰረት አድርጎ ለሚጫወቱ ቡድኖቹ ምቹ ሁኔታ የሚፈጥር ነው። ይህ የአፍሪካ እግር ኳስ ከጉልበት ወደ ታክቲክ ጥበብን የተቀላቀለበት ጨዋታ እንዲሸጋገር ያደርገዋል ተብሎ ይታመናል። በሜዳ ላይ በሚኖረው ፉክክርም ረገድም የዘንድሮው የአፍሪካ ዋንጫ የኃይል ሚዛን መቀየሮች የሚያሳይ አዳዲስ ክስተቶችን ይዞ ይመጣል በሚል እምነት አሳድረዋል። የምዕራብ አፍሪካ ሀያል የሆኑ ናይጄሪያ፣ ሴኔጋልና ኮትዲቯር የመሳሰሉ ብሔራዊ ቡድኖች ጠንካራ ቡድን በገነቡበት የሰሜን አፍሪካ ቡድኖች በአየር ንብረቱ ተጠቃሚ በመሆን ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። በተለይም በኳታር ዓለም ዋንጫ እስከ ግማሽ ፍጻሜ የተጓዘችው አስተናጋጁ ሀገር ሞሮኮ ይህን ዋንጫ ካላሳካች ወርቃማ ትውልዷ እንደከሸፈ ሊቆጠር ይችላል። አሰልጣኝ ዊሊድ ሪግራን እንደ አሽራፍ ሀኪሚ ዚያሽ እና ያሲን ቦኖ ያሉ ዓለም አቀፍ ኮከቦች እንደ አውሮፓውያን አቆጣጠር በ1976 በኋላ የጠፋውን የአፍሪካ ዋንጫ ወደ ራባት ቤተ መንግስት ለመመለስ በትከሻቸው ላይ ትልቅ ጫና ተሸክመዋል። ሞሮኮ እንደ አዘጋጅነቷ ብቻ ሳይሆን እንደ አህጉራዊ የልዕለ ኃያልነት ምልክትነቷ ዋንጫውን በቤቷ የማስቀረት ከፍተኛ ጫና እንደሚጠበቅባት የካፍ ኦንላይን መረጃ ነው። በሌላ በኩል ይህ ውድድር ለብዙ የአፍሪካ እግር ኳስ ንጉሶች የመጨረሻ የዳንስ መድረክ ሊሆን ይችላል። ግብፃዊው ኮከብ ሞሐመድ ሳላህና ሴኔጋላዊው ኮከብ ሳዲዮ ማኔ ምናልባትም ይህ የመጨረሻቸው የአፍሪካ ዋንጫ ተሳትፏቸው ሊሆን ስለሚችል ሕይወታቸውን ሰጥተው አጥንታቸውን ከስክሰው እንደሚጫወቱ ይጠበቃል። በተለይ ሞሐመድ ሳላህ በግል ክብሩ እና በክለብ ደረጃ ሁሉንም ቢያሳካም የአፍሪካ ዋንጫን አለማሳካቱ የሚፈጥርበት ቁጭት በሞሮኮ ሜዳዎቹ ላይ ሊታይ ይችላል። ሌላኛው የአዲስ ሀገር ብቅያ ማለት እና የትናንሽ ቡድኖች ማደግ የዚህ ውድድር ሌላኛው አዲስ መልክ ነው። በማጣሪያ ጨዋታዎች እንደተመለከትነው በአፍሪካ እግር ኳስ ውስጥ ውጤትን በቅድሚያ መገመት ከባድ እየሆነ መጥቷል። እንደ ሞሪታኒያ፣ ኬፕ ቨርዲ፣ ጋምቤላና ሊሸሽ ያሉ ሀገራት የሚያሳዩት ድራጅ የመከላከልና የመልሰው ማጥቃት አጨዋወት ለታላላቅ ቡድኖች ራስ ምታት መሆኑ አይቀርም። የምስራቅ አፍሪካና የደቡብ አፍሪካ ቀጠና ሀገራት ከምዕራብ አፍሪካውያን የበላይነት በመላቀቅ የሚያደርጉት ትግልን በጉጉት ይጠበቃል። የአየር ንብረት ሁኔታዎች የውድድሩን መልክ ከሚቀይሩት ምክንያቶች አንዱ ነው።
አሁን ወቅቱ በሞሮኮ የክረምት ወራት ነው። ይህ ማለት የሙቀት መጠኑ ዝቅተኛ ነው። አልፎ አልፎ ዝናብ ሊኖር ይችላል። ይህ የአየር ሁኔታ በተለይ ከሳህራ በታች ለሚገኙና ከፍተኛ ሙቀት ለለመዱ የምዕራብ አፍሪካ ሀገራት ተጫዋቾችና ደጋፊዎች ፈተና ሊሆንባቸው ይችላል። በሌላ በኩል ቀዝቃዛ አየር ለተጫዋቾች ለሚጫወቱ መጨመሪያ አስተዋጽኦ ያደርጋል። በሞቃታማ አየር ውስጥ እንደሚታየው ተጫዋቾች ቶሎ ስለማይደክሙ ጨዋታዎች በተመሳሳይ ፍጥነትና ጉልበት ሊቀጥሉ ይችላሉ። ይህ ሁኔታ በአውሮፓ ሊግ ተጫዋቾች የሚመች ሲሆን የውድድሩ የቴክኒክ ደረጃ ከፍ እንደሚያደርገውም የካፍ ኦንላይን መረጃ ያስነብባል። La 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 la